የተናገርኩት እንግዲህ የኦሮሞ ህዝብ ትግል ለረጅም ጊዜ ያደረገው ትግልና አሁን የኢትዮጵያ ሙስሊሞች የሚያደርጉት ትግል ይጋጫሉ ወይስ የትግል አጋር ናቸው የሚል ሐሳብ ያለው ነው። እንግዲህ አንዳንድ በማህበረሰብ ውስጥ የተነሱ ጥያቄዎችን ለመመለስ የተደረገ ንግግር ነው። በአጠቃላይ በኢትዮጵያ ውስጥም ሆነ በአካባቢ ውስጥ የእስልምና ሃይማኖትና የኦሮሞ ህዝብ ከጥንት ጀምሮ ሲደጋገፉና አብረው ሲሰሩ አብረው አንዱ ያንዱ ድል የሌላው ድል የሆነበት ያንዱ ሽንፈትና ያንዱ ክሽፈት ለሌላው አደጋ የነበረበት እንደሆነ የተናገርኩት አንዳንድ ያነሳዋቸው ምሳሌዎች አሉ። አንደኛው ምሳሌ እንደምታውቁት እስልምና በሰሜኑ አካባቢ ከገባ በኋላ ለ300 400 ዓመት ያህል እንደ መጤ ሲታይ የነበረበት የሚኖርበትም አካባቢ ብዙ ምርታማ ካለመሆኑ የተነሳ የሚሊተሪና የማህበራዊ አቅሙ ደካማ ስለነበረ በፈለገው ጊዜ የነበረው የአክሱም መንግስት ከዛ በኋላም የነበሩት መንግስታት እንደፈለጋቸው ሲዘርፉት የነበረበት ለረጅም ጊዜ ህዝቡም ራሱ የሃይማኖት ተከታይ ራሱ እንደ እንግዳ ራሱን ሲያይ የነበረበት ሁኔታ እንደነበረ ይሄንን የለወጠው በ13ኛው 12ኛው ክፍለ ዘመን አካባቢ በእስልምና ወደ ደቡብና ምስራቅ ደቡብ እንዲሁም ወደ ምዕራብ የኦሮሚያ አካባቢ በመስፋፋቱ አንደኛ ልማታማ ወደሆነና ምርታማ ወደሆነ አካባቢ መምጣቱ የኢኮኖሚ አቅሙን አጠናከረው። ሁለተኛ የኦሮሞ ማህበረሰብ እንደምታውቁት በገዳ ስርዓት የተጠናከረና ራባዶሪ በሚባል የመከላከያ ኃይል ያለው ስለነበረ እስልምና ወደዛ አካባቢ መምጣቱ ጠንከራ የሆነ የማህበራዊ ቤዝ ነው የሰጠው። ማህበራዊና ወታደራዊ ቤዝ ስለሰጠው እየተጠናከረና ግብር አልከፍልም እያለ ራሱን እንደ ሀገሬ ነው የሚል ስሜት እየተሰማውና ከሌሎች በአካባቢው የነበሩ የክርስቲያኑም ሆኑ ሌሎች መንግስታት ጋር ወደ ፍጥጫ ውስጥ የገባበትና የራሱን ሉዓላዊነት ያስከበረበት ሁኔታ እንደነበረ በ16ኛው ክፍለ ዘመን በተደረገው በክርስቲያኑና በክርስቲያን መንግስት ወይም ደግሞ በአቢሲኒያ መንግስትና በሱልጣኔት በአደል ሱልጣኔት መካከል በተደረገው ግጭት ውስጥ ፖርቹጊዞች መጥተው ከዛ አካባቢ እስልምናን ጠራርገው ለማውጣት የነበራቸውን እድል ያስቀረው የኦሮሞ በስፋት ወደዛ አካባቢ መንቀሳቀስና ያለው የራባዶሪ የጦር ራባዶሪ እንግዲህ የኦሮሞ መከላከያ ኃይል ነው የመከላከያ ኃይሉ ነው። ያ የመከላከያ ኃይል ወደዛ አካባቢ በመምጣት በመሐከል ላይ መጣ። ወደ ሁለት ተከፍሎ ነው። አንደኛው ወደ ምስራቅ በመሄድ የእስልምና ታሪካዊ ከተማ የሆነችውን ሐረርን ፎርቲፋይድ በማድረግ በኡለማዎቹና በራባዶሪ በጋዳ አመራሩ መካከል በተደረገ ስምምነት መሰረት አካባቢውን እዛ አካባቢ ያሉት ሙስሊሞች ሃይማኖታቸውን በነፃ እንዲከታተሉ ሆኖም ግን ከማንኛውም በኩል የሚመጣውን ጥቃት የኦሮሞው እንዲከላከልላቸው በማድረግ እስከ ጨለንቆ ጦርነት ድረስ ይሄ አግሪመንት በመቀጠሉ በሐረር ውስጥ አሁን ያሉት አብዛኞቹ ሙዚየሞችና አብዛኞቹ መጻሕፍት ተከብረው የቆዩት በሐረሪዎች ጥንካሬ ብቻ አይደለም፣ የኦሮሞ ራባዶሪ ዲፌንድ ስላደረጋቸው ነው ለረጅም ጊዜ። ይሄም በዛ አካባቢ መጠቀስ ያለበት ነው። ወደ ሰሜን የሄደውና ወደ ጎንደር የሄደው የኦሮሞ ኃይል በጎንደር ሄዶ እዛ አካባቢ ያለው የአቢሲኒያ ኃይል ተጠናክሮ እንዳይመጣ በቁጥጥሩ ስር በማድረግ በዘመነ መሳፍንት ዘመን ጠንካራ የሆነ ኢንፍሉዌንስ ስለነበረው እስልምና እንዲስፋፋና እንዲጠናከር ሚና እንደነበረው ይሄንን ምለው ምንድነው እዛ አካባቢ የኦሮሞ ኃይል የኦሮሞ ማህበራዊና ፖለቲካዊ ኃይል ለእስልምና መጠናከርና መስፋፋት ሚና እንደነበረው ማሳየት ያስፈልጋል። ኦሮሞ በተነካ ቁጥር እስልምና ይነካል፣ እስልምና በተነካ ቁጥር ኦሮሞም ይነካል የሚል ያነሳውት አለ። ለምሳሌ በዮሐንስና ከዛ በኋላም በቴዎድሮስ በዮሐንስ በሚኒልክም የተደረጉ ጦርነቶች ስታያቸው ዋናው ዓላማ የኦሮሞን ፖለቲካዊና ማህበራዊ ኃይል ሰብሮ አካባቢውን በቁጥጥር ስር ማድረግ ነበር። ሆኖም ግን አብዛኛው ኦሮሞ በዛ ጊዜ እስልምና ስለወሰደ ኦሮሞን ለመምታት የግድ እስልምና መምታት ነበረበት። እስልምና ለመምታትም የግድ ኦሮሞን መምታት ግዴታ ነበረበት። የኦሮሞ ድሎች ደግሞ የሙስሊሞች ድል ናቸው ብያለሁ። እነዚህ ሁለት ምሳሌዎች አንስተቻለሁ። አንደኛው ምሳሌ ምንድነው? ለምሳሌ ኃይለ ሥላሴን ከገለበጡት የህዝብ እንቅስቃሴዎች ውስጥ የኦሮሞ ገበሬዎች እንቅስቃሴ መጠቀስ አለበት። በራያ አካባቢ በወሎ የየጁ ኦሮሞዎች ከ1928 አንስተው እስከ 1943 አሁን ወያኔ አንድ ብለው የሚጠራውን እንቅስቃሴ ያደረጉት የኦሮሞ ሙስሊሞች ናቸው። በዛ አካባቢ እነዚህ ያደረጉት እንግሊዞች በመርዝ መጥተው የጨፈጨፉት ማህበረሰብ ከዛም በኋላም በባሌ አካባቢ በሐረርጌ አካባቢ በአርሲ አካባቢ የተደረገው የኦሮሞ ህዝብ እንቅስቃሴ የንጉሱ ወንበር አንቀጥቅጦ ከስልጣን ላይ ሲወረውረው ምን ተፈጠረ? መጀመሪያ በኢትዮጵያ የሚኖሩ ሙስሊሞች ሲባል የነበረው የኢትዮጵያ ሙስሊሞች ሆኑ ማለት ነው። የኦሮሞ ድል ለሙስሊሙ ድል የሆነበት ሁኔታ ነው ያለው። ከዛ በኋላ በ17ቱ ጦር በደርግ ዘመን ጊዜ በእስልምና ላይ የነበረውን መታፈን ከማስወገድም በልጦ ፌዴራሊዝምና የብሔሮች እኩልነት እዛ አካባቢ እንዲመጣ ያደረገው ትልቁ የኦሮሞን ኃይል መፍራት ነው። የኦሮሞ ወታደራዊ ኃይል ትልቅ ስለሆነ አይደለም። ኦሮሞ በጣም ሰፊ ስለሆነ
ያነሳቸውን ዋና ጥያቄዎች ሳይመልስ ማንኛውም መንግስት ስልጣን መያዝ እንደማይችል ወያኔና መለስ ዜናዊ በጣም የተረዱት ነበር። ስለዚህ ፌደራሊዝምን ራስን በራስ የመስተዳደር በቋንቋ መጠቀም ማምጣት በዛ አካባቢ እስልምና እንዲስፋፋ ሙስሊሞች እንዲጠናከሩ አደረጉ። ከዚህ ውስጥ አንዱ ምንድነው ፌደራሊዝም ሲመጣ እንደምታውቁት ብዙ ጊዜ ሙስሊሞች ወደ ንግድ እንጂ ወደ ፖለቲካ አይመጡም። ፖለቲካ ወይ አይጠራቸውም፣ እነሱ ሜዳው በራ ያንኳኩም ነበር። ፌደራሊዝም ሲመጣና ኦሮሞ ራሱን በራሱ ማስተዳደር ሲጀምር ብዙ ሙስሊሞች ወደ ፖለቲካ የገቡት ዛሬ የምታውቋቸው እንደነ መኮንን እና ሙክታሮች እዛ ደጁም ሊደርሱ አይችሉም ነበር ኦሮሞ ተጠናክሮ እዛ አካባቢ ባይመጣ። ይሄ ስለዚህ የኦሮሞ ህዝብ ትግል ለእስልምና መጠናከር ወሳኝ መሆኑን በተለይ ሌሎች መገንዘብ አለባቸው። በጣም ወሳኝ ነው። የኦሮሞ ህዝብ እዛ አካባቢ እስካልተጠናከረ ድረስ ብዙም ነው ሄድ አይቻልም። ከዛ በመቀጠል የቋንቋ አብዛኛው ሙስሊም እዛ አካባቢ እንደምታውቁት ኦሮሞ ነው። ከዛ የተነሳ የኦሮሞ ማህበረሰብ በራሱ ቋንቋ መማር፣ ሌላውም ሶማሌው፣ ሀረሪው ሌላው በቋንቋ መማር መጀመር፣ በራሱ ቋንቋ ማንበብና መጻፍና መልእክት መለዋወጥ መጀመሩና መቻሉ ሃይማኖቱ በስፋት እንዲስፋፋና ዛሬ መንግስትን ባንቀጠቀጠው ደረጃ እንዲመጣ ያደረገው የኦሮሞ ህዝብ ትግል መሆኑን መገንዘብ አለባችሁ። ይሄ ፕሮፓጋንዳ አይደለም፣ ፋክት ነው የምነግራችሁ። ስለዚህ ኦሮሞ ባልሆናችሁ ወገኖቻችን አካባቢ የኦሮሞን ህዝብ ትግል መደገፍ የራሳችሁን የሃይማኖትና ማህበራዊ ትግል መደገፍ ማለት ነው። ጎንደር ውስጥ ተከብራችሁ ጎንደር ውስጥ አክሱም ውስጥ ሞስክ መስራት የምትችሉት የኦሮሞ ህዝብ የአካባቢውን የፖለቲካ ኢንፍሉዌንስ ላይ የሚገባው ሚና ሲጫወት ብቻ ነው። ምክንያቱም አብዛኛው የናንተ ወንድሞች የሃይማኖት ወንድሞች ይሄ ማህበረሰብ ስለሆነ ይሄን መገንዘብ ወሳኝ ነው። ለኦሮሞዎች የምለው ምንድነው እኔ ስለ እስልምና ብዙ መናገር የጀመርኩት ከጎንደር የመጣ ጓደኛን ስላገኘው። እኔ ባለውበት 99% ሙስሊም ነው። ስለዚህ ማንም ሰው ደፍሮ ቀና አይልም፣ በሜንጫ አንገቱን ነው የምንለው። ጎንደር ውስጥ ግን የነበረውን ችግር ይሄ ጓደኛዬ ሲነግረኝ ይሄ መለወጥ አለበት ነው። ስለዚህ እናንተ ኦሮሞዎች የራሳችሁን መብት ስታስከብሩ፣ የራሳችሁን ማንነት ስታስከብሩ፣ የፖለቲካ ስልጣንን በእጃችሁ ስታስገቡና የአካባቢውን ደህንነት ኢኮኖሚያዊና ፖለቲካዊ ሂደት ኢንፍሉዌንስ ማድረግ ስትጀምሩ ጎንደር ያለው የሃይማኖት ወንድማችሁ ይከበራል፣ ትግራይ ያለው የሃይማኖት ወንድማችሁ ይከበራል። እናንተ ኦሮሚያ ውስጥ ደካማ ሆናችሁ ልፍስፍን ሆናችሁ ተከፋፍላችሁ ተዳክማችሁ የእናንተ መሬት ህንድ እየቸበቸበው የሚኖር ከሆነ እናንተ ብቻ አይደለም የምትናቁት፣ ከእናንተ ጋር የሃይማኖት የሚጋራው ሶማሊያ ያለው ጅቡቲ ያለው ሁሉም ይናቃል። ሃይማኖታችሁን ማስከበር የምትችሉት እንደ ሙስሊምና እስላም እዛ አካባቢ መከበር የምትችሉት ይሄንን ህዝብን ለመከፋፈል አይደለም። የአካባቢው ፖለቲካ በብሔር የተከፋፈለ ነው። እንደ ብሔር ጠንካራ ሆናችሁ የራሳችሁን ጥቅም አስከብራችሁ የወንድሞቻችሁን ጥቅም ለማስከበር ስትንቀሳቀሱ ብቻ ነው። ከተዳከማችሁ እንደ ኦሮሞ ከተዳከማችሁ ለሌላውም ጠንቅ ነው የምትሆኑት፣ ላያቢሊቲ ነው የምትሆኑት። እንደ ኦሮሞ ከተጠናከራችሁና የአካባቢውን ፖለቲካ ኢንፍሉዌንስ ማድረግ ከቻላችሁ ለሌላውም ኩራት ተገን እንደ ገዳው ዘመን እንደ ራባዶሪው ዘመን ድጋፍ ተገን ልትሆኑ ትችላላችሁ። አመሰግናለሁ። ኡልፋ አላሁ አክበር ዳገለቶማ ነገያና ጅራዳ ሲሪን ጃለን